ፖነሽ ኪፑናችሁ ግን እናንተ ለበለ ፍቅርና ፎቶ ልኮነብ ሳይል ልገለው ነው ጣሮ እርዳኝ ሜላትማ ትገለኛለች እንትን እኮ ነው ጫናው በዝቶበታል ማለት ይሄ ሁሉ ነገር ዳይሬክተር አክተር ኮስቲዩም ዲዛይነር ካስቲንግ እሱ ነው ፕሮባብሊ የሰራው ሰፊ ከተማ አይደለችም ጥቂት አክተሮች ነው ያሉት የኔ ወንድም እኔ ልሰቀኝ አንተ ጠየም ያልከው ኃይሌ ገሪማ ነህ በእውነት ግን እንደ ህዝብ ተስማማንበት አይደል ጳውሎስ ላይ ሁሉም ቲክቶከር ነው ሪፖስት ያደረገው ላይክ ሂውመራችን አንድ እየሆነ ነው ማለት ነው በተወሰነ መልኩ ዛሬ በጣም ደስ ይላል እኔስ ቢቲ ደስ ነው ያለ ግን እዚህ ፓርት ላይ በገመድ ከምንታስረው በቃል ኪዳን ምታስረው ጠንከር ነበር በጣም ቀጠነ ገመድ አሪፍ እንዳትንቀሳቀስ ብለው እንትን ይሻል ነበር ኪፉ ነህ አንተ ራስ አተነፋፈሳቸውን አይተኸዋል ወንድም አተነፋፈሳቸውን አይተኸዋል አንዱ ሲተነፍስ በጣም አየር ከመሳቡ የተነሳ አንዱ ያጥረዋል ለማንኛውም በጣም ብዙ ፓርት ነው ያለው ሁሉንም አይተን አንችልም ታሪኩ ያጠነጠነው ተመልካችን ማዛግ ላይ ነው ሰርቷል ይሄ ቀጣይ ቪዲዮ ደግሞ ሪአክት የምናደርግበት ከቅጥነት ጋር የተያያዘ ቪዲዮ ነው ይላል ባለ ታሪኩ ቀጭን ነው እስቲ የነ ኤላ ጀማ እንዴ ባርኔጣ ጸጉርሽ እንዲህ ነበር እንዴ ባርኔጣ ራሱ እዚህ ቪዲዮ ላይ ጸጉሯን ነጭ ብትቀባው ሱፍ ነው ትመስለው ከቅጥነቷ ጋር ጸጉሯን አጥራ ገበያ የምትወጣ ባርኔጣ እኔ ሚዛን እፈራለሁ እኔ ምፈራ ነበር ተመሰለ ባይ ዘ ወይ ቀጭን ሰዎች ሚዛን እንደምትፈሩት ፈጣሪያችሁን ብትፈሩ ክንባውጣችሁ ትበሩ ነበር የባርኔጣ ከላይ የለበሰው የሪያናን የድሮ ጸጉር ነው የሚመስለው 20 ኪሎ አበልት እየበላህ ለዚህ የተረገሙ ልጆች ግን አሁን እኮ መለስ ብለሃል ከዚህ ቪዲዮ በኋላ ነው ባይዘው የዚህ ቪዲዮ ላይ የምታዩት ባርኔጣ ከካሜራ ጀርባ እያዋራሁት ያለው እሱ ነው ባርኔጣም እንግዲህ ለቲክቶክ ክሬቲቭ ታጭታል እንዴ ታያለች ልጅቷ እሺ ወፍራለ አስፋልቲ ኮላብ ከነዚህ ልጆች ጋር ግን እኔም ኮላብ ማድረግ ፈልጋለሁ ያው እንግዲህ እነ ኤላ እዚህ ላይ ትንሽ ወዛቸው ብራይትነስ ትንሽ ተቀንሷል የቲክቶክ ከማሸነፋቸው በፊት ነው ቲክቶክ ካሸነፉ በኋላ በቃ ቲክቶክ ብራይትነሳቸው ነው እንደዚህ የጨመረው ይመቸው ቲክቶክ አሁን ደግሞ የምናየው ማለት ነው የፍላጎት ቪዲዮ ነው ፍላጎት የአርቲስት ልጅ ነው አይደል አለው ግን የሆነ አርቲስቲክ ቫይብ አለው ላይክ ሂዝ ናት ጀስት አ ቲክቶከር አይደል ቲክቶከር ብቻ አይደለም የሆነ አብቃልም ጓደኛውም ይዘፍናል ድምፁ በጣም ያምራል እስቲ ቺን ቪዲዮ ደግሞ ሾፍ አርገናት እንመለስ ቲቪ ላይ ግን ሾፍ አርገናት እንመለስ ይባላል ሾፍ አረብኛ ነው አክቹሊ እንቀጥል ወንድሜ ኪሴ ውስጥ ወንድሜ ኪሴ ውስጥ ወንድሜ ምናልባትም ይህን ደብዳቤ ስታነብኔ በህይወት ላልኖር እችላለሁ ነገር ግን የቆምንበትን ዓላማ ሳትረሳ ለዚህ ያበቁኝን ጠላቶቻችንን ድባቅ ሳትመታ በታሪክ እንዳትመለስ አምንብሃለሁ ወንድሜ ግንባራቸውን በልልኝ ወደ ግንባራቸው ላይ ያለው ግንባር የፍላጎት ግንባር ነው መሰለኝ እንትን ይለውን ሰምታል ግንባራም ነው ብሎ እሷማ አዝማሪ ብትሆን 30,000 ብር ትሸለም ነበር
የኔ አባት እየተጫወተ ነው። ግንባሩን አሉት ጀመረ። ይሄን የሳተ ይሄን ግንባር የሳተ ወታደር አይረባም። እንደውም አንድ ወታደር ብቻ መሆኑ ነው የሚያናደው። አንድ 5 ወታደር እኩል ነበር ግንባሩ የሚመጣው። ወደ ቀጣዩ ቪዲዮ እንሄዳለን። አቤ ወለላው የኔ አባት ንፍር የሚያደርገኝ ሰው ነው። የሆነ ቪዲዮ ነው መጀመሪያ ለቅሶ በእንትና የተበላሁትን በእንትና አስመልሳለሁ እያለ ሲል ዘንድሮ ኖሚኒ ነው አይደለ? ወርቄ አክቹሊ ግን እዛ ቪዲዮ ላይ ማለት ወርቄ ሳይሆን ማለት የነበረ ተበልቷ ብሬ ነበር ሆነ የነበረበት። እሺ ወደ ቪዲዮ ልጅ ከያስካት ትሞታለህ ምናምን እያለ ነበር። 500 ምናምን መድኃኒት አስቀምጬ አረቄ ቤት እመጣለሁ ለወደ ቤት ቲክቶክ ያውላችሁ። ይሄን ቪዲዮ ከማየታችን በፊት አንድ የምነግራችሁ ነገር ቲክቶክ አንድ ትልቁ ወደ ህዝቡ ይዞ የመጣው አንድ ነገር ምለው ከከተማ ውጪ ያሉ ስቴጅ አክሰስ ማድረግ የማይችሉ ካሜራ እንደ ልብ ማግኘት የማይችሉ ችሎታቸውን ዴይሊ ፕራክቲስ ማድረግ ማይችሉ ባይ ዘ ወይ ሰው እንደ ልብ የማይገኝበት ቦታ አለ። አቅማችሁ ችሎታችሁን ለማሳየት እንኳን